ሰርታችሁ ሰውነታችሁን መቀየር እንደዚህ መቀየር ይችላል። ጓደኛዬ ጋር ነይ ብላኛለች። አንድ አፍታ አሁን ይሄ ሁሉ ዝናብ እየመጣ ነው እንዴ? አንቺ ብትሄጂ ወይኔ አሳከከኝ እግሬ። ካስቲ ፀጉሬን አስይኝ። ምንድነው ቅድም የሌለ ነገር አሁን እንደዚህ የመጣ ነው? እንዴት? ይሄ ምንድነው? ምኑ ቅድም የሌለ ነገር ምንድነው? ይሄ ከኋላሽ እንደዚህ ያበጠ። እስኪ ዙሪ ዙሪ። አንቺ እስኪ ምንድነው? ሙካ የደባሽ ነገር አለ እንዴ? ምን ደብቀው? ሙካ ለምንድን ነው የምትሽከረከሪው? መጀመሪያ ላይ እስኪ ቁሚና እኔ እነግርሻለሁ ዛሬ። ምን ሆነ? ሙካ ምንድነው የምታረጊው? እስኪ ዙሪ ዙሪ ዙሪ። እስኪ አዞሪ ምን እዞራለሁ። ዙሪ ዙሪ። ነይ ሙካ ነይ። እሺ እመጣለሁ። ማርያምን ግቢና እመጣለሁ። ግቢ እሺ። አንቺ ነይ ሰው ማርያም እመጣለሁ። ምንድን ነው ያደረግሽው? እስኪ ግቢና እመጣለሁ። እኔ እነግርሻለሁ ሳባ። ነይ እሺ ግቢና እመጣለሁ። እግዚአብሔርን ግቢ እመጣለሁ። አንዴ እንነጋገር እኮ ነይ ቁጭ በይ። አይደለም ቆሜ ላስረዳሽ። ምንድነው? አንዴ ላስረዳሽ ሙካ፣ አንዴ ላስረዳሽ። ዛሬ ነገር እኔ አስረጂኝ፣ ቆመሽ አስረጂኝ። አይደለም አላስረዳሽ። ነይ እስኪ ሙካ ምንድን ነው? እስኪ ዙሪ እስኪ ወደ ዙሪ እኮ ላሳይሽ ነው። አንቺ ዙሪ እኮ ነው የምልሽ። ዙሪ ላሳይሽ። ዙሪ ነገሩን ላስረዳሽ ሙካ። ዙሪ መጀመሪያ ዙሪ አሳይሻለሁ። የታለ? ቆይ እኔ ልብስ ቀይሬ እመጣለሁ። ለምን ሙካ? ልብስ ቀይሬ እመጣለሁ። ቆይ ወይኔ ጉዴ! ለምን አልዞርም ግን? እኔ ለምን አልዞርም? እውነትም የሆነ የመቀጥቀጥማ ሱስ አለብኝ ግን ማለት ነው። ለማንኛውም ስፖርት ስሩ ሴቶችዬ። እንዴ ለምንድን ነው የምትቀመጡት? ስፖርት ሰርታችሁ ሰውነታችሁን መቀየር እንደዚህ መቀየር ትችላላችሁ። እና don't be ashamed by your body, okay? በሰውነታችሁ አትፈሩበት። ምንም አይነት ነገር አታድርጉ። ራሱን እናንተ ኮንፊደንስ ካላችሁ ሰውነታችሁ በቂ ነው። ሴቶች የኮንፊደንስ ብቻ የኑረሽ የኔ እህት። እሺ እና በትንሽ ጊዜ ውስጥ ነው እኔ እንደዚህ ያንኩት። ኢቨን እናቴ ራሱ ማመን አልቻለችም። እና ስፖርት ነው እንዲህ የሚሉትን ስፖርት መስራት ነው ለበላይተኛ ደግሞ ይጠቅማል ማለት እሙካ አታይሻለሁ። አይ እንደ ቁም ነገር እስቲ ዙሪ አንቺ ቁም ነገር እናያለን። እስቲ ዙሪ አሁን እኔ ዙሪ ነው የምልሽ። እኔም ትልቅ ነኝ። እኔ እንደዚህ ወሬ አልፈልግም። እነግርሻለሁ። ምንድን ነው? እስቲ ዙሪ። የቀድሞ እንትን የታለ? ዙሪ እስቲ። ምን መገረፍ አትፈልጊም? መመታት መቆጠጥ አትፈልጊም? መጠበስ አትፈልጊም? አልፈልግም። ዙሪ በቃ ልንገርሽና ዞራለሁ። አልዞርም ማለት አልዞርም ማለት እኮ ዙሪ። እኔ ለምሳሌ አሁን እኔ ትልቅ ነኝ ትይና አይደለም እድሜ ስንት ነው? አይደለም ዞራለሁ። ዙሪ ከእድሜ ውጪ እንውጣ ነው ማለት ነው። ሙካ አይደለም። ወይኔ ሰው መጣ። አዞሪ ምን እዚህ ስራ ያረክሽውን አሳይኝ። እኔ አልደፍም። ተፈጥሮ ነው። አልመጣሽም። ተፈጥሮ ነው። አሳይኝ። እዚህ ጋር ተፈጥሮ ነው። እኔ አላውቅሽም እንዴ? አይ አናውቅም። በጊዜ ደስ በስፖርት ይለወጣል። ስፖርት ሰርተሽ አናውቅም እንዴ? እኔ እወጣለሁ እኮ እዚህ ላይ ሙካታይ ደህናውና ነይ ግቢ። እገባለሁ። እኔ አንቺ ቁጭ ብለሽ ይዛችሁ ጋር ተቀመጪ። እገባለሁ። እዛ ጋር ቁጭ እገባለሁ እኮ ነው እገባለሁ። እዚህ ጋር የወጣሽውን ነገር ቅድም አየሁሽ። አሁን በአሁን በደቂቃ አቤት እሙካ በፈጠረ
ፈለግሽው ሄድ አይደለም እኔ ተፈጥሮዬ ነው ያው እኔ ነግሬሻለሁ። እሺ ላሳይሽ። አሳይ። ቁጭ በይ። አልቀመጥም። እስኪ ቁሚ። እዚህ ጋር ሁኚ። እሺ አሳይሽ። ቁሚና ዙሪ። በእውነት አሳይሽ አይደለም እዚህ ጋር ሁኚ። አይሰለችሽም እንደ ልቆነጥጥሽ ነው። አሳይ። እሺ ላሳይሽ። እዚህ ጋር ሁኚ። አልሆነም። እግዚአብሔርን አሳይሻለሁ። እዚህ ጋር ሁኚ። ይኸው እኔ ልጅሽ እንደዚህ ሆኜልሻለሁ። ምንድን ነው? ነግሬሻለሁ። አልጋ ላይ እየወጣሽ ነው። ምንድን ነው? መዛኩኝ እኮ አሳየሁሻል። ዙር አቆጥኝ፣ በፈጠረ አምላክ አቆጥሽኝ። እሺ ወይ ከየት አገኘሽው? ቅድም ለበጉ ያስገባሁት ነው። የበጉን ይመጣበት ነው። በጉን ይኸው ዞሬያለሁ። በበጉ ከምትመጪኝ ዞሬያለሁ። ይሄንን እዛ ምንድን ነው? ይኸውልሽ ውበትሽን ዞር ብለሽ እንዴት ልጨፍርሽ? እኔ ምን ወላይተኛ ለመጨፈር ነው ቂጥ ብለሽ ጨርቅ ልትሰበስቢው? አይጨፈርልኝም። ይኸውልሽ እንዴት ብዬ ልጨፍር? ወላይተኛ ጉራገኛውን ልጨፍረው ብል ይሆንልኛል። እንዲህ ብሆን እኮ ጉራገኛውን ጨፍረዋለሁ። እኔ ደግሞ ጉራገኛ ጭፈራ ብለሽ ቂጥ ነው ብለሽ ሰብስበሽ ልጨፍሪ? አዎ እኮ ለዛ ነው የፈለኩት። እኔ ሌላ ዓላማ የለኝም እኮ። እግዚአብሔር ይቅር ይበልሽ። ሳዋ እንደው ይሄ ነገር አሁን እንትን ነው ውበት ነው እየተባለ እንደገና አንቺ ይሄንን ሰብስበሽ ሰይጣን መስለሽ ለጭፈራ ብለሽ ይኸውልሽ አጋንንት አታምጪብኝ። በቤቴ ሂጂልኝ። ይሄ የበጉ ነው ሙካታው። አዎ ሂጂልኝ። በቃ ተጠገቢ ሂጂልኝ። እንዴት ሲመጣ እነግርሻለሁ። ደግሞ ገና ላፋትሽ ምኑን? እኔ እሱ ጉራገኛ አልጨፍርም። ለጉራገኛ ነሽ ደግሞ ከኋላ ጨርቅ መሰልሰል። አቤት 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 ተፈጥሮዬ ነው። ባይገርምሽ ረጉድ ተፈጥሮዬ ነው። በአንድ በኩል ተፈጥሮዬ ነው። በአንድ በኩል ግን ተፈጥሮዬ አይደለም። አሁን ይሄ ነገር ተፈጥሮዬ መሆን ይችላል እኔ ካደረኩት ከኔ ከፈለኩት ማለት ነው። እኔ እስከፈለኩት ድረስ ተፈጥሮዬ ነው። ማፈሪያ ነሽ አንቺ። ሰው አይደለሽ። ሰው የሚያፍርብሽ ነሽ አንቺ። እንዴት አድርጌ ልጨፍር? ጓደኞቼ ሲጨፍሩ አየሁና እንጂ እኔ ጎነም ወላይተኛ ማልችለው ብዬ ሳስብ ለካ ይሄኔ ጠፋኝ። ይሄ የለኝም። ከዛ ልክ እሱን አደርጋለሁ። ወላይተኛው መጣልኝ ማለት ነው። ስላለ ይመጣል። ኧረ ሙካታ አንድ ቀን ጠፋብሻለሁ። በእጅሽ ተይ ሙካ። እኔ አንቺ ሁለተኛ አነካሽም ብዬሽ ቃል አልገባሁም እንዴ? በቀደም አንድ ጊዜ ቤት አሰብሰሽኛል። ለዛ አልመታሽም አላልኩም? ቤት እዛው አዲስ አበባ ውስጥሽ አልሰጠሽም? ቤት ሱቅ አልሰጡንም እንዴ? ለምን ታዲያ ሌላ ነገር ታደርጊያለሽ? ክፉ ነገር። ጓደኞቼ እኮ ሙካ እግራቸውን ተበስተዋል፣ እጃቸውን ተበስተዋል፣ ጉሮሯቸው ሳይቀር አምላሳቸው፣ ጥርሳቸው አልቀረ። እኔ አንድ ያቺን ባረግ ምን ችግር አለበት? እንደው ምን አለበት? በልጅነትሽ እኮ ጨርቅ እየተጎዘጎዘልሽ አራሽ ሸናሽ። አሁን ጨርቅ ብታረጊ ካካ ነው የሚመስለው። ጭራሽ ካካማ ይመስላል። ካካ ነው የሚመስለው። ደግሞ ወንዶቹም ያውቁብሻል። ወንዶቹ ምን አገባቸው? ለእነሱ ብላችሁ ነው በፍጹም ለእነሱ ነው። ወላይተኛ ብዬ ነው እንዲህ ይኸውልሽ እንዳቸው ምንም
ነገር አይነቃነቅም። አይነቃነቅም። አዎ ምኑ? አይ እሱን ያደረኩት እንዲነቃነቅ። ይኸው ምንም የሚነቃነቅ ነገር የለም። ይኸው የሚነቃነቅ ነገር እዚህ ጋር ምንም የለም። አትቀላቀልብኝ። እኔ ጋር ሄደሽ ለእኔ የሚሆን ዳንስ ለእኔ የሚሆን ዳንስ አሳይ እስኪ። እንደዚህ ብቻ ለሆነ በቃ ይሄ ነው እንደዚህ የተፈጠረው መሰለኝ። እንደው ያው በቃ የሆነ ገንዳ ተባለ። ይሄ ጉራገኛ ነው የሚሆነኝ። በቃ ጉራጌ እቺ እንኳን አለችኝ። ይመስገን ይመስገን። እንዴት ጦሴን ይዞ ይሄዳል? ለምን ታገናኛለሽ? ሁሉ ጊዜ ሙካ ታቀሳስረኛለሽ። አታቀሳስሪኝ። እሺ እንዴ ለበት እንጂ ዝሆን ልታዘነብኝ